አንተ ድሃ ሆነ ይላል። ባለፈው ወንጌላችንን ስናጠና በመንፈስ ድሆች የሆኑ ብፁዓን ናቸው እነርሱ የእግዚአብሔርን መንግሥተ ሰማያት የእነርሱ ናትና የሚለውን ይዘን በተቻለ መጠን ድህነት በመጽሐፍ ቅዱስ ድህነት የሚለው ቃል ምንድን ነው የሚለውን ለማየት ሞክረናል። በተለይ በሁለት ዋና ዋና ክፍሎች የተከፈሉትን ድህነት ሁኔታዎች ማለት ነው። ድህነት ቃል ነው። ድህነት ያው በአብዛኛው ማጣት ማለት ነው አይደለም? ማጣት ማለት ነው። በኢኮኖሚ በገንዘብ ከሆነ ማጣት እሱ ራሱ ሁለት ይዘት ይኖረዋል። ድህነት እንዴት ሊመጣ ይችላል? አንዱ እንግዲህ ባለመንቀሳቀስ፣ ባለመትጋት፣ በራስ ድካም፣ በራስ ጉድለት የሚመጣ ሲሆን ሁለተኛው ደግሞ ይህ ዓለም ሙሉ አይደለም እና ለሁሉ እኩል አይደለም ዓለም ላይ የሚያጋጥመውና ሰው ቢለፋም ጥሮ ግሮም ላይሆን ይችላል። ይሄ የዚህ ዓለም ነው፣ በቃ የሥጋ ነው። እዚህ ጋር አሁን ምንም የምናየው ነገር አይኖር። ድህነት እግዚአብሔር ሰውን ድሃ አያደርግም። እግዚአብሔር አምላክ ይሄ በዚህ ምድር ላይ የተረገመ መሬት ነው እንድናውቅ የሚያስፈልገን። ይሄ ምድር ምድረ ኩነኔ ነው፣ የፍርድ ቦታ ነው እና ክርስቶስም ሰው ሆኖ ሲያድነን ይህንን ዓለም ለማሻሻልና ለማቃናት አይደለም፣ ወደዛኛው የምንሄድበትን መንገድ ነው። ለዚህ ነው ቅዱስ ጳውሎስ ሀገራችን የት ነው አለ? በሰማይ ነው። በቃ ነገረን፣ በሰማይ ነው። ጌታችንም በዓለም ሳላችሁ ፈተና መከራ አለባችሁ፣ ነገር ግን አይዟችሁ መጥቼ ወስዳችኋለሁ፣ እኔ ባለሁበት ደግሞ ትሆኑ ዘንድ ወደ እኔ ወስዳችኋለሁ። በቃ እዛ ነው ያለው ማለት ነው። ወስዳችኋለሁ የተባለው እንጂ ይህንን መጥቼ ስርዓቱንም ምኑንም አሻሽዬ አይዟችሁ ደስ ብሏችሁ ተመችቷችሁ የጎደለውን ያጣችሁን ሁሉ እንደው አሟልቼላችሁ እዚሁ እንደው ትኖራላችሁ አልተባልንም። እኛ ደግሞ ሰዎች በስጋ ያለንንና የተረዳነውና ሙጭጭ አድርገን የያዝነው ይሄን ዓለም ስለሆነ እንደው ትንሽ እንደው የገባን ሁኔታ ቢኖርም ነገሮች ሁሉ እዚሁ ቢሆኑ እንመኛለን። ግን አይደለም። ግን አወቁ። እሺ ፈተና ቢያጋጥመን፣ መከራ ቢያጋጥመን፣ የተሽጎረጎረ ሁኔታ ቢመጣ ምንም ብናገኝም ምንም ማለት አይደለም፣ ባናገኝም ምንም ማለት አይደለም። ያላቸው ምን የሌላቸው አይዘኑ ይላል፣ ያላቸውም እንዳላቸው አይሁኑ ይላል። እና በመንፈስ ድሆች የሆኑ ምንድናቸው? ብፁዓን ናቸው። አሁን ሁለቱንም ያስተካክለዋል። ያላቸውም በመንፈስ ድሆች ስለሆኑ አይኩራሩም፣ አይታበዩም፣ አይመጻደቁም። ወይም ደግሞ ይህ ዓለም ነው በቃ የኔ ኑሮ ብለው በዚህ ዓለም ኑሮ ምቾት ተታለው አይወድቁም። የመንፈስ ድህነቱ ስላለ ማለት ነው። አገሬ በሰማይ ነው ስለሚሉ የሚመጣው ስለሚጠባበቁ ማለት ይሄ ምንም ማለት አይደለም። አሁን እንዲኖራቸው ያስፈልጋል። ሌላውንም ለመርዳት የሚያስፈልገው እንደው ዛሬ ላይ መች ይችላል እንጂ በቀደም አሁን ያንን የተነጋገርነውን 1000 ብር ያው ሽሜና መልካሙ ተነጋግረው መልኬ ልኮ ልጅቷ ደርሷት ዘማሪ እህታችን ወርቅነሽ ማለት ነው የላከችው ተቀርጻ ማለት ነው በቴሌግራም የላከችልኝ። ሁለት ጊዜ አለቀሱ። አንዴ ራሴ ሰምቼው ማለት ነው። እንደውም ያው መምህር ላይ እኮ ያልኳችሁ ነው። እሱ የላከችውን ሰማሁ ወይ እሱ ጋር አይን ያላየሁትም እና የምናወራው ይኸውና ነው አለኝ። እውነት ምንድነው ብዬ ከፍቼ ሳዳምጥ አለቀስኩ። በቃ ሁለተኛ ደግሞ ለአንድ ወንድም ሳሳይ እንደገና በጣም ነው የሚያሳዝነው። ለካ አንደኛ ችግሯን የበለጠ አወጣችሁ የዘጋችው ችግር ጨምሮልኝ አይደለም የሚለው እና በጣም ደስ ብሏት እንዲሆኝ ነበር። አሁን ይህን ችግሬን በቃ አስወግዳለሁ ማለት ነው የሚል ማለት ነው። ስለዚህ በጣም ነው አንጀት የሚበላ ንግግር ነው ያደረገችው። ዛሬ ላይ ደርስ ይችላል። ከዚህ ከቲቪው ጋር ኮኔክት አድርገን እኔ ብትሰው ለምን ያንን ፈልገው ትንሽ ያልተመቸኛው እኔ ስለሆንኩ መነሻውን የምታውቀው ትንሽ እኔ ነው ምርቃቱ እኔ ላይ ይበዛል
በእርግጥ ቀር አይላችሁም። ያው የኔ ምርቃት እንካፈለዋለን። አዎ ያው በቃ እግዚአብሔር ያውቀዋል ምንጩን ማለት ነው። እሱ ካልሆነ በስተቀር እጅግ በጣም አንጀት ይበላልና እኔ እጅግ ወይ ጉድ ጽድቅ ለካ እንዲቀርብ ነው ያልኩት። ለካ ለመጽደቅ ካሰብን በጣም ይቻላል። ጌታችን ያለው ያ ስድስቱ የለም ተርቤ አብልታችሁ በቃ ቀላል ነው የተናገረው። ሰው በሌላ በሃይማኖት ይጨቃጭቃል። አሁን አየሩን የሞላው የጥቅስና ይሄኛው ነው ያኛው ነው የሚል ዱላ ቀረሽ ትችትና ዘለፋ እሱ ነው አየሩን የሞላው። የተጠየቅነው ግን በጣም ቀላል ለሌላው እንድናደርግ ነው። በቃ እዛ እኮ በእውነት ነው የምላችሁ አንተ ይሄን ያህል መጽሐፍ እኮ ስለኔ ስትከራከር ይሄን ያህል መጽሐፍ ጽፈሃል ደርሰሃል፣ እኔን ለማመስገን ይሄን ያህል ካሴት አሳትመሃል፣ ወይም ደግሞ ይሄን ያህል መስዋዕት ሰውተልኛል፣ እንዲህ ያለ ድንቅ ድንቅ የሆነ ቤተ መቅደስ ምንም ሶሎሞን እንኳን ሁሉ ሰርቶ ስለ ቤተ መቅደስ አልተወራም። እንደውም ጻድቃን ቅዱሳን ሁሉ ያላሰቡትን ጥያቄ መሰለኝ የቀረበው። ምክንያቱም ሁለቱም ግራ ገብቷቸዋል። እነዛም መቼ አሉ አብልታችሁኛል፣ እንግዳው 6 ናቸው፣ ታስሬ አስፈትታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ብራብ አብልታችሁኛል፣ ብታረዝ አልብሳችሁኛል፣ 6 ናቸው። እንዴ ጻድቃን ምን አሉ መሰላችሁ? ግማሹ እኮ አንገቱን ታርዷል። ቶማስም አለ ቆዳ የወጣ ሁለቱ አንዱ ቶማስ እጁ እግሩ እንዳለ በሙሉ መልምለውት ማለት ነው አካሉ። አንደኛው ደግሞ ሐዋርያው ደግሞ እንዳለ ሌጡ አውጥተውታል። የቅዱስ ጊዮርጊስም ታውቃላችሁ። ያ ሁሉ አይደለም የተነገረው፣ ቀላል ነው ልል አይደለም። እና መቼ አሉ እኮ መቼ በትህትና በርግጥ መቼ ነው ጌታዊ አንተ እኛ ደጅ መጥተህ ተርበህ አንተ ታረዘ አንተ ሆኖ ምን ነው ሆኖማ ቢሆን ኖሮ አሉ። አይ እና እናንተ ያባቴ ወልኳን ዓለም ሳይፈጠር የተዘጋጀ መንግስት ወርሱ ዘንድ ነው አላቸው። ግባል ምን ያስባለን ነገር ይመስላል ነው የቅዱስ ጊዮርጊስ የ7 ዓመት ገድል፣ የተክለ ሃይማኖት የ7 ዓመት እግራቸው እስኪሰበር ጸሎት። አዎ እውነት ነው እሱ ከታላቅ የቅድስና ጫፍ ያደረሰ እንደሆነ ነው። ግን ሁሉንም የሚያሳትፍ የግድ አንገት መቆረጥ፣ የግድ 7 ዓመት መጸለይ፣ የግድ ከፈላ ውሃ መከተት ሁሉም ሊያደርገው የሚችለው ነው የተናገረውና ግን እነሱ ምን ነው እንደው ስንት ይሄ ነው ይሄ የምቁም ነገር አለው ይሄን ማሽሚና መልካሙ አለለነቱቱ ሲያደርጉት የለ እንዴ ምን እኛ ሰማይታቱ ትልልቁ ጋር ነገር እንጂ አላሉም። ቀላል ነው ጌታ ነው ጠቅላላ የሰፈር ነገር ነው ያመጣው አላሉም። ያም ቢሆን መቼ ያሉ መቼ ያደረግነለን ያሉት እነሱ የመንኩራት አይ ያው ታውቁት የለ ለታናናሾቹ ያደረጋችሁት እኮ ያ ደግነታችሁ፣ ያ ቸርነታችሁ፣ ያ የዋህነታችሁ፣ ያ ከሌላው ጋር ተከፍላችሁ የበላችሁት፣ ያ ሌላው ሐዘኔ ነው ብላችሁ ሮጣችሁ ያጽናናችሁት እኮ እናንተ እዛው ለሌላ ሰው በርግጥ ነው እናንተ በደግነት ነው፣ ግን እሱ ለእኔ ነበረ አለ ጌታ። ይገርማል። እነዛ ደግሞ ከሳቸው አላደረጋችሁም፣ ይሄን አላደረጋችሁ መቼ ያሉት ቆጣ ብሎ ነው እሱ መቼ ደግሞ እንደው ዝም ብለህ አትፈርድብን እንዴ እንደው የምን ሰበብ ፍለጋ ታደርሱብኝ ነው እንጂ አይነት ነገር ማለት ነው። አይ ከዛ ካሉ ጭካኔ ጽድቋል አይደል ተርፎት የሚያደርገው አጥቶ እንዲህ ትንሽ ወደ ዞር ብሎ ማይ በመኖራቸው እኮ የሚበሳጫል አይደል? በመኖር ድሆች ለምን አየው ብሎ የሚበሳጭ ሰው አለ። ታውሮ ማለት ነው። ታውሮ እና ይሄ ነው። ይሄ እውነት ለመናገር ጌታ ደግሞ ብዙ በቀንነትና በፍቅር ያደረግነው በጣም ትንሹ ነገር ነገ ለነፍሳችን ድህነትና ወደ ጌታ መንግስት ኃጢአታችን ሁሉ ይቅር ብሎ ወደ መንግስቱ የምንገባበት ነው ያደርጋል። አንድ ከታምረ ማርያም ልንገራችሁ የሚታረቅ ከነገረ ማርያም አንድ ድሃ እንዲሁ ክርስቲያን ተብሎ የሚኖር ይኖራል። ባለጸጋ ነው። አማርጦ የሚበላ ነው። እንዲሁ ወደ ሰገነቱ ቁጭ ብሎ ደጅ ላይ ሲበላ ዛሬ ደግሞ ሲውጭ አየር እየነፈሰብኝ ልብላ ብሎ ማለት ነው። እና አንድ ከል ያለ ድሃ እጅግ የተራበ
መጣና ስለ ማርያም ስለ ድንግል ማርያም እባክህ ተኛ ረሃብ ገደለኝ ያለ ይላል። በቃ እንደርጎ ዝም ብሎ ይቆጣል። ደግሞ ኪታባቱ መጣ እንደው ብሎ የሆነ ክርስቲያን ትንሽ የክርስቲያን ነው ይባይ ነው ለምን እንደው ብሎ አነሳና ደረቅ ዳቦ ነው የሚሉት መተርጓን እኔ እንኳን አጥንት ነው መሰለኝ እዚህ ወረወረ ያው እንደ ብሎ ተበሳጭቶ ሲወረው ግባሩ አለው። ሰውየው መሬት ወደቀ። ሰውየው ልገዳው ብድግ አድርጎ ያችና ራግፎ ይነካ አፈሩን ምኑን በልቶ ጠግቦ አመስግኖ ሄደ ደሙን እየጠረገ። በኋላ በህልሙ ያ ሀብታሙ በህልሙ ሞቶ በህልሙ ማለት ነው ሞቶ ነፍሱን ከስጋው ነፍሱ ተለይታ ስትሄድ መላእክተ ጽልመት ናቸው ተረክበውት ቅዱሳን መላእክት ደግሞ ከሩቁ እንዲህ የተከተሉ ወደ ጌታ ደረሱት ይላል። ወደ ጌታ ደረሱት እና እመቤታችን መታ ጌታ በቃ ይሄማ እድሜ ልኩን ንፉግ ክፉ ብሎ ፈረደበት እና ሲፈርድበት ሲል እመቤታችን መታ ማለደች፣ ተካሰሰች ማለት ተከራከረች ማለት ነው። እና እንዴ የለም አንተ ልጅ ሆይ ስምሽን የጠራ ለዘጸዋ ስመኪ ወለዘገብረ ተስካረኪ እምርለኪ ስምሽን የጠራ ባንቺ የታመ መታሰቢያሽን ያደረገ እምርልሻለሁ ብለኝ የለም ወይ አለችው። በኋላ መላእክተ ጽልመት ይሄ እድሜ ልኩን በንፍገትና በስስት የኖረ ምኑ ነው ደግሞ መቼ ነው ባንቺ ስም ቢሆን ደግ ያደረገው? አሁን ይመስክር ተባለ። ያ ድሃው እሱ ሞቷል፣ እዛው ገነ ገብቷል። እና መጥቶ ይመስክር ሲያየው ገና በግዕዝ ነው ኦ ባዕል ትማልም ዘአጽገብከኒ አምጽኡ ከኑዜ ትናንትና ያጠገብከኝ ያበላኸኝ ባለጠጋ ሆይ እዚህ አመጡ እንደመጣ ምን ጊዜው መጣ አለው። አሁን አጋንንት መላእክተ ጽልመት እንዴ ገመሰህ አቆሰለህ እንጂ መቼ አበላህ አሉት። አይ ይታወቀኒ ደም እንብዝሃ ረሃብ ከመራቢ ብዛት የተነሳ እኔ ደግሞ በቁስሉ ምንም አልመሰለኝም አለና በዚህ ምክንያት ምህረት አንቂላሪዮስ ትርጓሜውን አንቂላሪዮስ ይባላል እና ባለጸጋው ከዛ በኋላ ባነነ። በጣም በቃ ፍጹም ራእይ የሚመስል ህልም ስለነበረ ደነገጠ። ወይ ጉድ! እኔ እኮ እውነትም ተበሳጭቼ እኔ በደግነት አይደለም። አዎ ስሟን አውቃለሁ፣ ምን አባቷ ያለው ይሄ ምን ብዬ ነው ብሎ በጣም ተቆርቁሮ አይ ሳያው አውቀው በራስ አምኑ አውቀው ሳያደርጉት ድንገት በተደረገ ነገር እንዲህ ያለ ምህረት ካለማ አውቄ ባደርገውማ ምን እየተደርስ ብሎ እንዳለ አዋጅ አሳውጆ ያለ ንብረቱን ገንዘቡን አውጥቶ ሰጠ። የሚስቱና የልጆቹን የሆነ የተወሰነ የራሱን ድርሻ ከዛ በኋላ ቆሙን ሁሉ እየሸጠ በሙሉ መጸወተ። ባዶውን ሆነ በአንድ ሳምንት ማታየ። እንደውም ጥሩ ነው ስለ እናንተ ዳው ነው ወደ ነው ይሄድልናል እና ደህየ እና ኋላ በቃ ራሱን ባንድ እንደመናኝ ሆነና አይ እንግዲህ ሀብቴን ንብረቴን ሸጬ ለውጫለሁ እንግዲህ ትንሽ እያስቀረቶ አረ ምንም አልያዘም ወደ እግሩ እንዳመራው እንግዲህ ሆንኩትን ሆኜ እኖራለሁ ብሎ ጉዞ ጀመረ እና እንዲህ አንድ ከሰፈሩ ርቆ ራቅ ወዳለ እንደሄደ ገና ከሩቅ የሰማ ድሃ ደግሞ ይተለተላል። አንድ 10 ናቸው ምናምን አመዶች ያስታውቃሉ። በቃ ከዛ በኋላ ልቡ ሩሩ ሆኗል። ጨርሶም ምልስት የሚል ሰው ሆነ ማለት ወዲያው እና እንዴ ወዴት ነው የምትሄዱት አላቸው። ሳይገባው አልቀረ። አይ አንጢላሪዮስ ያባለጸጋው ሀብቱን ንብረቱን ለድሆች ለጦማዳሮች ይሰጣል ሲባል ሰምተን ነው። ዘገያችሁ ታዲያ ምን ነው? አይ እኛማ እንግዲህ ጉዞ ከጀመር 3 ቀናችን ነው። ሀገራችን ሩቅ ነው። ወደ ውዛ ድረስ ተደርሶ በኋላ እሱ እኔ ነኝ እንግሰጥቼ ጨርሼ እኔም ከእናንተ እንዳንዱ ሆኜ ወዴት እንደሚሄድ አላውቅም እና ያው እየሄድኩ ነው። ተበሳጩ ይላል። እኛ ጉድ እኮ ነው። ምን አይነቱ ሰው ነው በእግዚአብሔር ይህን ያህል እኛ መንገድ ቀጥቅጦን እና ታዲያ ብለው ቁጭ በኋላ ቆም አላሰበና እሺ ጥሩ መፍትሄ አለ። ከጌታው ያመለጠ ደቦል ባሪያ እንግዲህ ያው እንደ ቃሉ ነው።
እምነግራችሁ ደቦል ባሪያ ነው አንምታችን ያው ጠምሻ ባሪያ ማለት ነው አልከሳም ገና አይደለ ሰጥቶ ጨርሶ ውፍረቱ ሙሉ ሰውነቱ እንዳለ ነው ከጌታው ያመለጠ ደቦል ባሪያ ብላችሁ ሽጡኝ ለአንድ ጌታና እሱን ተካፈሉ አላቸው ይላል ይገርም ከዛ በኋላ ለነዳያንሳ አረቡሙ ምህረት ድሆች ርህራሄ ምናምን አንዳንዴ ያቆም እና ከጌታው ያመለጠ ደቦል ባሪያ ብለው ወስደው አንዱ ጋር አንዱ ጌታ ሸጡት ያው በዛ ዘመን ነው ባሪያ በደንብ ጥርሱን እየታየ ያቆንደ ፈረስ እንደበሬ ቢሸጥበት ዘመን ሸጡት ከዛ ገንዘቡን ተካፍለው እነሱ ሄዱ እዛ ተሽጦ ስራ ሲሰራ ግን የሰውየው ልጅ ታሞ ሞቶ ጥላው ሲያርፍበት አንተ ሰራተኛ አንሳ ይሄንን እጠብ ገላውን ተብሎ ሲያጥበው ብድግ ልጁ አያችሁ እግዚአብሔር እንዴት እንደቆጠረለት ከዛ ደግሞ ሲያውቁ ቅዱስ ሲሉ ደግሞ እንደገና ደግሞ ጥሎ ጠፋ ከዛ እንትኑ እንዳይታወቅበት ማለት ነውና ይህ አባቶቻችን ደጋጎቹ ይኖሩበት ደግነት ነውና ስለ እናንተ ድሃ ሆነ መድኃኔ ዓለም ኢየሱስ ክርስቶስ ነው ቅዱስ ጳውሎስ ያለው በመንፈስ ድሆች እሱ ድሃ ሆኗል ስለ ጌታ እንደውም ስለ እናንተ በእሱ ድህነት እናንተ ባለጠጎች ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ሀብታም ሲሆን ጌታችን በመንፈስ ድሆች ብፁዓን ናቸው ሲል እሱ ራሱ ይህንን 100% ኖሮበት ያው መለኮታዊ ጌትነቱን በስጋ ሰውሮ አንጢላሪዎስ ጨርሶ ነው በቃ አሁን አንጢላሪዎስ ዳን በቃ ምንም ማድረግ አይችልም ማለት ነው እንደገና አቋቁሙኝ ብሎ ደግሞ ጓደኛ ምንም በቀደም ሲራክ ላይ እንዳነበብ ነው ጓደኞቹ ሁሉ ዳስቶን ጥለው ይሸሻሉ ተብሎ የለም አሁን በቃ ባንዴ ለማኝ ሆኗል ራሱ ጌታ ግን መለኮታዊ ጌትነቱ በእርሱ በባህሪው እያለ ስለኛ ድሃ ሆኖ በአህያው ውርንጫ ተቀመጠ በፍጹም ፍቅርና ደግነት ማለት ነው ለምጻሙን ዳሰሰ ድውያንን ፈወሰ ለሰማይ ወፎች መስፈሪያ ለቀበሮቹም ጉድጓድ አላቸው ብሎ ራሱን እንደ ድሃ ደብረ ዘይት ድንጋይ ስር ዋሻ ፍርክታ ስር እያደረ ኖረ እና ስለኛ ድሃ የሆነ ጌታ ነውና እንዳልነው ድሆች ስንባል ሰንፈን ግዴለሽ ሆነን የኢኮኖሚ ድሆች እንድንሆን አይደለም በመንፈስ ቢኖርም የመጀመሪያው ቢኖርም ባይኖርም መንፈሳችን ያው ነው አጣው ብሎ አይቆረቆዝም በጌታ ደስ ትልቁ ሀብት ስላለው ማለት ነው ቅዱስ ጳውሎስ አንዳች የሌለን ስንሆን ሁሉ የኛ ነው እንዳለው ማለት ነው አንዳች የሌለን ስንሆን ሁሉ የኛ ነው ክርስቲያን የለኝም በሚል ስሜት የተመታ መንፈሱ የደከመ አይደለም አንዳች የለው ይሆናል ለሰው የሚታይ ነገር በውስጡ ግን ፍጹም ምሉእ የሆነ ባለጸጎች የሌላቸው እርካታና ደስታ ሰላም ያለው ነው አንዳች የሌለን ስንሆን ሁሉ የኛ ነው ክርስቲያን የዕለት እንጀራችንን ስጠን ዛሬ እያለ ቢበለጽግም የተተረፈረፈ የብዙ ካምፓኒዎች ቢሆንም ባለቤት ቢሆንም አእምሮ ሁልጊዜ የዕለት እንጀራችንን ስጠን ዛሬ አለዛማ እኮ ካሰብነው ማለት ነው አንድ በጣም ትልቅ ባለጸጋ ክርስቲያን የዕለት እንጀራችን ስጠን ዛሬ እያለ መቼም ይዘላል ይሄንን የዘንዷል የዘመናት አለ ብሎ ይሄንን አይመለከትም እንትን አይጸልዩት አይደለም አይደል አዎ አያችሁ የዕለት እንጀራችን ስጠን ዛሬ ብሎ ይጸልያል ማለት በመንፈስ ዳህ ነው ማለት አይኮራራም እኩል ነን የሚያስፈልገን የዕለት እንደሆነ የምናምን ብዙ ትርጉም አለው የዕለት እንጀራችን ስጠን ዛሬ ማለት እግዚአብሔር ካልፈቀደ ጠዋት ጥሩ ቁርስ በልተን ምሳ ሳንደግም ወደ አስከሬን ክፍል ልንሸኝ እንችላለን ለኛ የተዘጋጀ ግብዣ ያዘጋጁልን ሊጠሩን ማታ በቃ እንግዲህ እንድንገናኝ ተብሎ ስንት ድል ወዳለ ሰርግ ሊሄድ መንገድ ላይ የቀረ ስንት ነው አሁን በባለፈው አንድ ትልቅ ሰርግ ኢትዮጵያ ላይ ትዝ ይላችሁ ከሆነ ሰውየውንም አውቃለሁ ታስታውሳላችሁ አይደል በጣም 300 ሚሊዮን ወጣበት የተባለ ዙማ የሌለ ሰው እኔ አፈር ያለኝ አሁን አንድ አባት ትልቅ አባት ናቸው የባረኩትና ምንም አይደለም ምናልባት አንዳንድ ጊዜ ይሄው ነው ቅድም ያልነው ነገር ታች ስንሆንና ያለውን እንደ ኃጢአት የመቁጠር ነገር ሊሆን ይችላል ግን ደግሞ አንዳንድ ጊዜም በጣም ሲበዛ በተለይ እንደኛ ሀገር ባለ ስንት የተራበ ዙሪያውን ዶጅ አሁን አንዳንድ ብልህ ሰዎች
በጣም ብልሆች ሰርጋቸውን ደግሞ ሌሎች ደግሞ ተስካር ለድሆች ይሰጣሉ። ከድሆች ጋራ ለማንያ ለመቄዶንያ ሰጥቻለሁ የሚሉ አሉ። ድሃ ሲያበሉ ሙሽራና ሙሽር ግን ከመቶ ስንት ናቸው? ሙሽራና ሙሽሪ ድሃ ሲያበሉ በየቤተክርስቲያኑ ላይ የሚውሉ አሉ። ግድ የለም ዘመድ አዝማድም ጠርቶ እኮ ደስታ መካፈል ነውር አይደለም፣ ያልተከለከለ እውነት ለመናገር ጌታም ቃና ዘገሊላ ተገኝቶ እንዳንጉለም ሞልቷል እኮ አለ ከመቤታችን ጋር። እንደዛም እያልን አይደለም፣ ግን ከመጠን ያለፈ ከመጠን ህዝባችን ረሃብ እንደ ጉድ በየቦታው የሚበሉ ያጡ ከአካባቢያቸው የተፈናቀሉ ወገኖች የእህል ያለህ እያሉ በሚጮሁበት ደግሞ ይውልይ ስሙልኝ ተብሎ ያሳፍራል እኮ። ህሊና ሲመጣ ያሳፍራል። ወደ ህሊና ስትገቡ አንድ ነገር ልንገራቸው በቤቴ እንደው የራሴ የተሰማኝ ድረስ ማለት ነው። እኔ እንግዲህ በዓል ሲመጣ በግ ማረድ ምናምን ደስ ይላቸዋል አይደለም? እና እኔም ቤተሰቤ ሲያደርግ የኖረው ነውና ልክ ለበግ ለአቅመ በግ ስደርስ በግ አረድኩ ቤት እንግዲህ ፋሲካ ገና ሲሆን ማለት ነው። እዚህ ስመጣ ያላሰላሰልኩት ነገር ቀን ሙሉ እንደው ማላሰበው የለም እና ጎረቤቶቻችን እንግዲህ ግማሹ ዶሮ የሚያርድ ዶሮም እንትን የሚልባቸው ነበር እውነት ለመናገር እና ግን ያው ምሳ እንጠራለን ብለን አንበላም። እንደው ከከነከሉኝ ነገሮች እነዛ እንትና በዚህ በኩል እንትና በዚህ በኩል በግ ያርዱ እንዴት እነሱ ማለት በግ አረድኩኝ። አንድ ሰሞን ቆጨኝ፣ በጣም ቆጨኝ። ያ ቁጭት ግን አሁን አለ ወይ እኔ እንጃ። እዛው በስጋ እንዲህ ከቆጨኝ በነፍስ ሲሄድ ደግሞ ምንኛ እንደሚቆጨኝ እግዚአብሔር ያሳያችሁ። ብዙ ቁጭቶች ይመጣሉ ስናስበው። ይሄ ተራ ነገር ሊሆን ይችላል፣ ተራም ነው። በጣም ትልልቅ ያን ያህል 300 ሚሊዮን ሎተሪ እንኳን አለ እንዴ? ብሔራዊ ሎተሪ እዛ ደርሷል ያልደረሰም ዝሆነ እዛ አይመስለኝም። እና ከየት የመጣ ሀብትና ገንዘብ ነው? 3 ሚሊዮን ነው ወይ 300? 3 ማን እናንተ ምንድራለ? 3 እኮ ባለስልጣን እኮ ነው። ደግሞ $30,000 ታዲያ ይሆን 20 አካባቢ 300 አልሰማህም ማለት ነው። 3 ሚሊዮን ብቻ ነው የሰማሁት። 300 ሚሊዮን ልክ ነው እንዴ? 300 ሚሊዮን በደንብ ስማ። ሂሳብ አወራድ ካልከኝ ያሳያል። የገረመኝ 300 ሚሊዮን እኮ ነው ኢትዮጵያ ላይ 3,000 ብቅ የሆነበት አለ። 300 ሚሊዮን ደግሞ ልጅ የሚድራል ያለ በቃ በኋላ በግል ስም እነግርሃለሁ። አሁን አደባባይ ላይ አግባብ ምስል ስላልታየኝ እና ያነሳሁበትን ምክንያት እኮ አለኝ። አሁን የጠዋት ቀጠሮ ለማታ ከቅልቅሉ ሳይደርስ በማግስቱ የልጅቷ አባት እሳቸው እንግዲህ በደስታ ሰክረዋል። ያን ጊዜ ማለት ይቻላል በመኪና አደጋ ሞቱ፣ መንገድ ቀሩ። ይሄን ለማለት ብዬ ነው። አያችሁ መልስ ጠርተዋል እሳቸው። ቅልቅሉ ደግሞ እዛኛው ቤት ነበረ። ከዚህ ይኸው አያችሁ ምሳችንን ሳንበላ ምሳ ቁርስ በልተን ወይ ምሳ እራት ላይ እንዴት ያለ ድግስ እህት ቤት ሊሆን ይችላል፣ ወንድም ቤት ሊሆን ይችላል፣ ራስ ቤት ሊሆን ይችላል፣ ወዳጅ ቤት ሊሆን ይችላል፣ ወይም ደግሞ ከአንድ ባልደረባ ጋር ሆቴል ተቀጣጥረን ሊሆን ይችላል። መንገድ የቀሩ በጣም ሰዎች አሉ። የዕለት እንጀራችን ስጠን ዛሬ ሲባል ዕለቱን በሙሉ ቁርሴን፣ ምሳዬን፣ እራቴንም መብላቴ ባንተ ፈቃድ ነው ማለትንም ጭምር ነው ለማለት ነው። ጤናንም ነው የሁሉ የሚያካተው። ግን በመደበኛነት ግን እግዚአብሔር ሰራይ መጋቢ ነው የሚለውን እንድናምን ነው። ስለኛ ድሃ የሆነው መድኃኔዓለም ነው። ራቁቱን መስቀል ላይ ተሰቀለልን። ለብሱ አልተሰቀለም። ልብስ እንኳን ብዙ ሆኖ በስቶ ልብሱን አውልቀው ታች ተጣጣለው ራቁቱን ይሄ ያስጨንቃል እኮ። ዮሐንስ በኋላ እኮ እዚህ ጋር ጨርቅ የምታዩት ነገር ማለት ነው። ዮሐንስ ሲስል እኮ ነው ያን የጨመረው። አይሁድ ራቁቴን እንደሰቀሉኝ አንተም ዮሐንስ ሲል ነው ይላሉ አበው። ዓላማው ምንድነው? ማዋረድ ስለሆነ ማለት ነው። ማዋረድ ነው ዓላማው። የኛ ተዋረደ እኮ ነው የሚለው። ስለኛ ተዋረደ። በቃ እንዴ አስከሬን እኮ ክብር አለው አይደል እንዴ?
አስከሬን ክብር አለው እና አዋርደው ሁለት ወንበዴዎች ራቁቱን አድርገው ሰውነቱ ክትፍትፍ ብሎ እግዚአብሔር አብ ትዕግስቱ በዚህ ነው። ልጁን አንድ የማን ነው በምድር ላይ ኃይል ያለው ልጁን እንዲህ ሲደረግ ማን ነው ዝም የሚል? የፈለገው ቢሆን ማለት ነው። እናንተ ክፉዎች ሊያደናቸው እናንተ ውለታ ቢሶች ብሎ ወጣላል። ስለ ዓለም ስለሆነ ነው እንድንድን ዲያብሎስ ነገሩን እንዲያደርገው እያስጨከነ ልባቸው እየጎተተ መስቀል እንዲቋረጥ እኮ ነው። ይሄን ሁሉ አድርጎ ግን አዳነን። ስለኛ ድሃ የሆነው መድኃኒዓለም ስሙ የተመሰገነ ይሁን እና እግዚአብሔር ይባርካችሁ። አሁን ሰዓትም ሄዷል። በሚቀጥለው ሳምንት የእህታችንን ለምን ለሌላ በጎ ነገር እንድንነሳሳ ነው።